ከእርጥብና ከችፕስ ውጪ ያልተለመዱ ነገር ግን ጣፋጭ የሆኑ ምግቦችን በአነስተኛ ገንዘብ የጎዳና ላይ ምግቦችን መነገር ለምትፈልጉ፣ ለልጆቻችሁ ጣፋጭ ምግብ ማዘጋጀት ለተቸገራችሁ፣ እንዲሁም ለተለያዩ ድግስና ፕሮግራሞች ብፌ ላይ ለማቅረብ የተለያዩ ጥብሶችን ማዘጋጀት ለምትፈልጉ ለዛሬው ቪዲዮ እነዚህን 6 ጣፋጭና ቀላል ጥብሶችን ይዤላችሁ ቀርቤያለሁ። በመጀመሪያ ማሳያችሁ በእንጀራ ምጣድ የሚሰራ ሳሙሳ። አሁን እነዚህን ግብአቶች በመጠቀም የሶያ ሳሙሳችንን እንሰራለን ማለት ነው። ሶያችንን ከውሃ ጋር እንቀላቀልና እንጥደዋለን ማለት ነው። ሶያችን እስከሚደርስ ድረስ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ዝንጅብልና የድንበለል ቅጠላችንን እንከትፋለን። ይሄንን አንድ ላይ እናቀላቅለዋለን ማለት ነው። ይሄው ሶያችን ገንፈል ብሏል፣ ይበቃናል። እንደ አማራጭ ደግሞ ሳናበስለው ሶያውን ለ15 ደቂቃ ያህል በቀዝቃዛ ውሃ መዘፍዘፍ ይቻላል። አጠንፈፈነው በዚህ መልኩ እናመጣዋለን ማለት ነው። እንደዚህ ከትፈን ያዘጋጀነው ከሶያችን ጋር እንቀላቅለዋለን ማለት ነው። ስለዚህ ሳሙሳችን ውስጥ የምንጨምረውን በዚህ መልኩ አዘጋጅተነዋል ማለት ነው። ግን እዚህ ላይ መርሳት የሌለብን ጨው እንጨምራለን። ማድረግ ይቻላል፣ በዘይት አፍልቶ ለብ ማድረግ ይቻላል። ግን ያን ያህል ጥቅም የለውም። ምክንያቱም ቂጣችንን ከጠቀለልን በኋላ መልሰን ዘይት ውስጥ ስለምንጨምረው ያን ያህል አስፈላጊ አይደለም። ስለዚህ ይሄንን በዚህ መልኩ አዘጋጀን ማለት ነው። ይሄን ባለበት እናደርግና ወደ ቂጣ መጋገር እንሄዳለን ማለት ነው። አሁን ደግሞ በጣም ቀላል በሆነው መንገድ የሳሙሳ ቂጣችንን እንዴት እንደምናዘጋጅ አሳያችኋለሁ። እዛው ላይ ትንሽ ውሃ ጨምራለሁኝ። ከዛ ዱቄቴን አደርጋለሁ ማለት ነው። ያልወፈረም ያልቀጠነም ዱቄት ማለት ነው የምንበጠብጠው። በዚህ መልኩ እንበጠብጣለን። ግብአቶቹ ላይ ጨው ስለጨመርኩኝ አሁን መጨመር አይጠበቅብኝም። የሞቀ የእንጀራ ምጣድ ላይ ጋግሯለሁ። በመጥበሻ ማድረግ ትችላላችሁ፣ በፒዛ ፓን መጋገር ትችላላችሁ። ስለዚህ እንደዚህ ሞቅ ያለ ምጣዳችን ላይ የሳሙሳውን ቂጣ እንጋግራለን። ለዚህ ምክንያት የሚሆነው ደግሞ ብዙዎቻችን የሳሙሳ አሰራር ዘዴ ከባድ መስሎ ስለሚታየን ነው። በዛሬው ቪዲዮ የማሳያችሁ በቀላሉ መንገድ የሳሙሳ ቂጣ አሰራርን በእንጀራ ምጣድ እንዴት አድርገን እንሰራዋለን የሚለውን ነው። የሳሙሳ ቂጣችንን ጋግረን ይሄው አውጥተነዋል። በመቀጠል እየጠቀለልን እናስተካክላለን ማለት ነው። በተጨማሪም ደግሞ ሳሙሳውን እየጠቀለልን እናጣብቅበትን ሊጥ ቀጠን አድርገን እናዘጋጃለን። ቅድም ስጋግር ትንሽ ያስቀረውት ሊጥ ነበረኝ፣ በሱ ነው የምናጣብቀው። አሁን መጠቅለል እንጀምራለን። ይሄንን ቂጣ እንደዚህ አድርገውና ይሄው እንደምታዩት ይሄው እንዳያችሁት ክፍተት የለውም። ክፍተት ካለው የፈላው ዘይት ውስጥ ስንከተው ብትን ይልና ያስቸግረናል። ሁሉንም ሳሙሳችንን እንጠቀልላለን ማለት ነው። ስለዚህ በዚህ መልኩ ጠቅልለን ጨርሰናል ማለት ነው። ዘይታችንን ቼክ እናደርጋለን መፍላቱን። እዚህ ፈልቶልናል። እዚህ ያዘጋጀውን ሳሙሳ እንጨምራለን። መጥለያና መቆንጠጫችንን ማዘጋጅተናል። ይሄው ሳሙሳችንን ጠብሰን ጨርሰናል። እንደምታዩት ቆንጆ ሳሙሳን የሰራ ነው። በሁለተኝነት የምናየው ደግሞ የጮሮርሳ አሰራርን ነው። የሚያስፈልገን የጥቁር ጤፍ ዱቄት፣ አይብ፣ ቂቤ፣ ነጭ ሽንኩርት፣ ሚጥሚጣ፣ ጨው፣ ኮረሪማ፣ ነጭ አዝሙድና ጥቁር አዝሙድ፣ ዝንጅብል፣ የጤፍ እርሾ ማለት ነው። ያዘጋጀነው ውሃ ላይ ጨው፣ ሚጥሚጣ፣ ኮረሪማ፣ ነጭ አዝሙድና ጥቁር አዝሙድ እንጨምርበታለን። በመቀጠልም ያዘጋጀነውን የጤፍ እርሾአችንን እንጨምራለን። ይሄን ጨምረን ግብአቶች ማዋሃድ ማለት ነው አንድ ላይ። ጮሮርሳ የኦሮሚያ ባህል ምግብ ሲሆን አንዳንድ አካባቢዎች ላይ ደግሞ ጭንቦ እያሉ ይጠሩታል። ይህም ደግሞ ለክብር እንግዳና ለአንዳንድ የበዓላት ጊዜያቶች ላይ የሚቀርብ ምግብ ነው። ሊጡን ሳናወፍርም ሳናቀጥነውም በዚህ መልኩ እናዘጋጀዋለን። አሁን ይሄንን ቡኳችንን ለ2 ሰዓት ያህል እናስቀምጠዋለን። ቅድም ከድነነው የነበረው የጤፍ ዱቄታችን አሁን ኩፍ ብሎልናል። እንደ አፍለኛ አይነት ቡኮ ያው ቦክቶልናል ማለት ነው። አሁን ይሄንን በእንጀራ ምጣድ ላይ እንጋግረዋለን ማለት ነው። እና ትንሽ እጃችሁ ውሃ ያስነካችሁ እጃችንን ፈጠን እያደረግን እንደዚህ አይነት መልክ እንሰጠዋለን ማለት ነው። ይሄኛውን ከድነን ካበሰልን በኋላ ደግሞ የላኛውን ገልብጠን እናበስለዋለን። አሁን ከታችም ከላይም ያለው በአግባቡ ስለበሰለልን እናወጣዋለን። አሁን አይባችንን እናዘጋጃለን። አይባችን ደግሞ ፍሪጅ ውስጥ ያልገባ ቢሆን ይመከራል። ምክንያቱም ከቂጣው ጋር በቀላሉ እንዲዋሃድልን። ትንሽ ጨው እናደርግበታለን። እላው ላይ ኮረሪማም ትንሽ እንበትናለን። እዚህ ትንሽ ድንብላል እንጨምርበታለን። ነጭ ሽንኩርትና ዝንጅብል አንድ ላይ የላመ 1 ማንኪያ እናደርግበታለን። ትንሽ ሚጥሚጣ እናደርግበታለን፣ አናበዛው። እስኪ ለምልን ድረስ እናሸዋለን። ለውሰን ያዘጋጀነውን አይባችንን ቂጣችን ላይ እናደርጋለን ማለት ነው። መቀዝቀዝ የለበትም እንዲይዝልን ማለት ነው። ስለዚህ ፈጠን ብለን ነው ያደረግንበት።
በዚህ መልኩ በማንኪያ ዙሪያውን ካዳረስ ነው በኋላ ቅቤው ውስጡ እንዲቆይልን በማንኪያ እንደዚህ ወጋ ወጋ እናደርገዋለን። አዘጋጅተን የነበረውን የቀለጠ ቅቤ በላዩ ላይ እናፈስበታለን። ያው እያንዳንዱ ክፍተት በቅቤ እንሞላለን ማለት ነው። ዛሬ ይዤላችሁ የመጣሁት የጮሮርሳ አሰራር ይሄን ይመስላል። በጣም ቀላልና በየቤታችሁ ሰርታችሁ መሞከር የምትችሉት። እንደ ተጨማሪ ይሄን እንደዚህ ያለውን እኩል ቦታ ላይ ቆርጠን በአንድ አቅጣጫ ብንደርበው ሌየር ይሰራልናል። በጣም አሪፍ ምግብ ነው። እንዳያችሁት ቀላል ጤናማና ጣፋጭ ምግብ ነው። እንግዳም ሲመጣባችሁ በተለያየ ቤት ውስጥ አነስተኛ ፕሮግራምም ስታዘጋጁ ቡፌ ላይ መጠቀም ትችላላችሁ። በሶስተኛነት የምናየው የካሮት ሸረሪት አሰራርን ነው። ፈልጉን ግብአቶች የፍርኖ ዱቄት ያስፈልገናል። ቫኒላ ፈሳሹም ቢሆን ፓውደሩም ችግር የለውም። እኛ በሳሹን እንጠቀማለን። እንቁላል አለን፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዘይት፣ ጨው፣ ቤኪንግ ፓውደር፣ ራሱ ካሮት፣ ቃሪያና ባሮና ሮዝመሪ እንጠቀማለን ማለት ነው። እቃው እንደዚህ አጥበን ካዘጋጀን በኋላ እያንዳንዱን ልጠን ነጭ ሽንኩርታችንን፣ ቀይ ሽንኩርት፣ ቃሪያ፣ ሮዝመሪና ባሮአችንን አንድ ላይ እንፈጫለን። ካሮቱን ለብቻ ነው የምንፈቀፍቀው። እሱን ወደ ማዘጋጀት እንሂድ። ሽንኩርታችንን እንደዚህ እንከረታትፍና ከዛ ነጭ ሽንኩርቱንም እንከትፈዋለን። ያው ለልጆችም ስለምንሰራው እንዳያቃጥላቸው የቃሪያውን ፍሬ ከውስጡ ብናወጣው ተመራጭ ነው። ይሄንን ምግብ ልጆችም ሊመገቡ ስለሚችሉ ያን ያህል ብዙ ማቃጠል ስለሌለበት ለጣዕም ያህል ብቻ ባሮአችንን ቀለል እንፈጫለን። እነዚህን እቃዎች በማንኛውም ቦታ ቀለል ባለ ዋጋ የምናገኛቸው ናቸው። ይሄን ይመስላል ማለት ነው። ከትፈን ያዘጋጀነው። አሁን ይሄንን ወደ መፍጫችን እንጨምራለን ማለት ነው። በዚህ መልኩ እዚህ እንጨምረዋለን። በዚህ ደረጃ አለመን ከፈጨነው በኋላ እና በዚህ እንደዚህ የላመ ይሆናል ማለት ነው። ካሮታችንን በቁመቱ እንፈቀፍቀዋለን ማለት ነው። በእንደዚህ መልኩ ብንችል አንድ እንደዚህ አካሄድ ብቻ ብንሄድ ጥሩ ነው። እንዲህ ካደረግነው ድቅቅ ያለ ካሮት ይበዛብናል ማለት ነው። ስብርባሪ ይበዛብ መውረድ ብቻ ቢሆን የተሻለ ነው ማለት ነው። ካሮቱን በዚህ መልኩ ፈቅፍቀን ከጨረስን በኋላ እናጥበዋለን ማለት ነው። በደንብ ግን ከውስጡ ውሃው ተጨምቆ መውጣትና ማለቅ አለበት። እዚህ በበቂ ሁኔታ ውሃው ከውስጡ ወጥቷል ማለት ነው። ያው ሁሉም ነገሮች አሉት ማለት በሚያስደፍር ደረጃ ነጭ ሽንኩርት አለው፣ ቀይ ሽንኩርት አለው፣ ቅድም እንዳያችሁት ቃሪያ አለው። ሁሉም እንትኖች አሉት ማለት ነው። ይሄን ያህል ካደረግ እንቁላላችንን መጀመሪያ እዚህ ላይ እንሰብራለን ማለት ነው። የጾም ወቅት ላይ ከሆነ ከእንቁላል ውጪም ተደርጎ መሰራት ይቻላል። እና ደግሞ እንደ ተጨማሪ ሳላሪ ቅጠል አሁን ማግኘት ስላልቻልኩኝ ነው ገበያው ላይ። የሳላሪ ቅጠልም ካለ እሱንም መጠቀም በጣም የተሻለ ያደርገዋል ማለት ነው። አንድ ላይ እንመታዋለን ማለት ነው። ያው እንደምታዩት በፍጥነት ነው የተዋሃደው። ከዛ ቫኒላችንን እንጨምራለን ማለት ነው። ቫኒላውን በዋናነት የምንጠቀምበት ምክንያት እንቁላል ስላደረግን የእንቁላሉ ሽታ እንዳይረብሸን ሽታውን ለማጥፋትና ለልጆችን ደግሞ ያው ኬክ የሚል ጣዕም እንዲኖረው ያደርጋል። በክዳኑ አንድ እናረጋለን፣ ይበቃዋል። ዘይት የተወሰነ በጣም ትንሽ፣ ምክንያቱም በዘይት ውስጥ ነው ቀጥለን የምንጠብሰው። ግማሽ የሾርባ ማንኪያ ያህል ጨው ውስጡ እናደርግበታለን። አንድ ላይ እናቀላቅለዋለን ማለት ነው። ዱቄት የፍርኖ ዱቄታችንን እናንተ እንደፈለጋችሁት አማራጭ ፉድ ከለርን መጨመር ትችላላችሁ። እኔ ግን አልጨምርም፣ ምክንያቱም ካሮቱ ራሱ ቀላ ያለ ኦሬንጅ መልክ እንዲኖረው ስለሚያደርገው ማለት ነው። ከዛ የተወሰነ ዱቄት ካደረኩኝ በኋላ በዚህ መልኩ ትንሽ ወፈር ያለ ነገር ቤኪንግ ፓውደር 2 የሻይ ማንኪያ እናደርጋለን ማለት ነው። ቤኪንግ ፓውደሩ ውስጡ ክፍት እንዲሆንልን በኋላ የምንሰራው እንደ ስናክ አይነት ነገር ስለሆነ በኋላ የምንሰራው ውስጡ ክፍት እንዲሆንልን ይረዳናል ማለት ነው። በዚህ መልኩ ከቀላቀል በኋላ የሚኖረን ነገር ምንድነው? ፓልም ኦይል ከፍተኛ ሙቀትን የመቋቋም አቅም ስላለው በምንፈልገው ደረጃ ደረቅ እስከሚልና ወዝ እስከሚኖረው ድረስ መጥበስ ይችልልናል ማለት ነው። ከዛ እንደምታዩት ዘይቱን እየተጠነቀቃችሁ የካሮት ሸረሪት የሚለውን ስያሜም ያገኘው ላይክ እንደ ሸረሪት ዝርግት ስለሚል ነው። ወረቀትም ሶፍትም ምንም ማለት ትችላላችሁ። ውስጡ ያለውን ዘይት እንዲመጥልን ስለሆነ ዋናው ሀሳቡ። እኔ ሶፍት የተጠቀምኩኝ ከውስጡ እንደዚህ አይነት ጠቆር የሆነ ብራውን የሚመስል ከለር ሲኖረው በቺፕስ መስሪያው ስትሰሩ ሊጠቅማችሁ የሚችለው ምንድነው ማጠፈፊያው ራሱ ስላለ ዘይቱን ከውስጡ እንዲጨርስ ድረስ ያስጠብቃችኋል ማለት ነው። ካሮት በተጠቀምኩበት ቦታ ላይ ድንችም ማድረግ ትችላላችሁ፣ ቀይ ስርም ማድረግ ትችላላችሁ። እንደውም ቀይ ስር ሲሆን የራሱ የተሻለ ሌላ መልክ ይሰጣል። ድንችም ሲሆን ድንች እንኳን ነጭ ነው የሚሆነው። የድንቹ ሰዓት ላይ ፉድ ከለር መጠቀም ትችላላችሁ። አረንጓዴ ፉድ ከለር፣ ቀይ ፉድ ከለር መጠቀም ትችላላችሁ። ሊጣችን እየላላ ስለሄደ
ትንሽ ዱቄት እንጠቀማለን። ዘይቱ በጣም እየፈላ ስለሚሄድ ከፍተኛ ጥንቃቄ ለእጃችን ማድረግ ይጠበቅብናል። ሊጡን ደግሞ ስታነሱ ማለት ነው እየቆየ ሲሄድ እንደዚህ ድቡልቡል ነገር ካረጋችሁት የምንፈልገውን አይነት ጭረት አይፈጥርም። ራንደም እንደዚህ አንስተነው ነው የምንከተው ማለት ነው። የሆነ የራሱ ቅርጽ ይኖረዋል። ቤታችን ውስጥ ባሉት ነገሮች በሙሉ ነው የሰራን ያለ ነው። ትልቅ የተጋነነ እንትን አላስፈልገንም። የተጠቀምነው ዘይት ራሱ እንግዲህ እንደምታዩት ከዚህ የተረፈውን ዘይት ለሌላ ጊዜም ልንጠቀምበት እንችላለን። ከውስጡ ያለውን በማጥለያ በማጥለል በድጋሚ ሌላ ጥብሳ ጥብሶችን ስንሰራ መጠቀም እንችላለን። ከቻፕም አድርገን መጠቀም እንችላለን ማለት ነው እና በጣም ነው የሚጣፍጠው። በአራተኝነት የምናየው የቤት ውስጥ በርገር አሰራርን ነው። ብዙዎቻችን በርገርን በቀላሉ በቤት ውስጥ እንዴት ማዘጋጀት እንችላለን የሚሉትን ቪዲዮዎች አይተናቸው ሊሆን ይችላል። ነገር ግን ከባድ መስሎ ስለሚታዩን ሞክረናቸው አናውቅም። ዛሬ ግን እኔ ሞከርኩትን ላሳያችሁ። ስለዚህ እንደተለመደው የምንጀምረው ከሚያስፈልጉን ግብአቶች ነው። የተፈጨ ስጋ፣ እንቁላል፣ ቺዝ፣ ሰላጣ፣ ዘይት፣ ሽንኩርት፣ ቲማቲም እና ቃሪያ። ሽንኩርቱን በዚህ መልኩ እንከትፋለን። ይሄን ያህል ይበቃኛል። ቲማቲሙን ደግሞ በተመሳሳይ በዚህ መልኩ እንከትፋለን ማለት ነው። ያን ያህል አያስፈልገንም፣ ትንሽ ነው የምንጠቀመው። ያው እንዳያችሁ ታዘጋጅቼዋለሁ። የሰላጣ ቅጠላችንን አጥበን እናዘጋጃለን። ይሄ ይበቃኛል እና በተመሳሳይ ቃሪያችንንም እንደዚህ በክብ እንከትፈዋለን። ይሄን በዚህ መልኩ ከትፈን አዘጋጅተናል። የተፈጨ ስጋችን እዚህ ጋር የምፈልገውን ያህል ቀንሻለሁኝ። ብላው ላይ ትንሽ ነጭ ሽንኩርት አደርግበታለሁ። እንዲሁም ጨው 1 የሻይ ማንኪያ አደርግበታለሁ። ጨው፣ ኮረሪማ 2 የሻይ ማንኪያ አደርግበታለሁ። ሚጥሚጣም ግማሽ ማንኪያ አደርግበታለሁ። ከዛ አንድ ላይ መለወስ ነው። እጄን በአግባቡ ስለታጠብኩት በእጄ ባዋህደው መርጣለሁኝ። ስጋችንን በዚህ መልኩ አዋህደነዋል ማለት ነው። መጥበሻችንን ጥደን ዘይታችንን እናፈላለን። ዘይታችን ፈልቷል። ስጋውን በዚህ መልኩ አዘጋጀዋለሁኝ። ያው በእጄን ያስተካከልኩት እንደዚህ አይነት ቅርጽ ሰጥቼው ባለ 2 ሌየር በርገር ነው የምሰራላችሁ። ስለዚህ እንደዚህ በእጃችን ያዘጋጀነውን ስጋ እንጠብሰዋለን ጨምረን። ለበርገር የሚሆን የጠበስነው ስጋችንን እናወጣዋለን። እዚህ ጋር ትንሽ ዘይቱን ከውስጡ መጠጥ እንዲያደርግ እንትሩ ላይ እንተዋለን ማለት ነው። እንቁላላችንን እዚህ ጋር እናዘጋጃለን። ስጋውን አነስተኛ ያደረኩትኝና ለቅርጹም ብዙም ያልተጨነኩበት ያው ለልጆቼ በዛው የሰራው ስለነበርኩኝ ነው። መጥበሻችንን እናግላለን። ትንሽ ዘይት እናደርግበታለን። ዘይታችን ግሎልናል። እንቁላላችንን እንጥበስ። እንቁላላችንን ጠብሰናል። እሷን እናወጣለን። አሁን ደግሞ እዚሁ መጥበሻችን በጋለበት ዳቦአችንን ሞቅ ሞቅ እናደርግበታለን ማለት ነው። ዳቦአችንን እናወጣለን ማለት ነው። እንግዲህ የተረፈኝን ስጋ እንደምታዩት ነው። ያው እኔ ቪዲዮ እንዳይረዝምብኝ ብዬ የሰራሁትኝ በተወሰነ ስጋ 1 በርገር ነው። ነገር ግን በግማሽ ኪሎ ስጋ ወደ 8 በርገር ነው መስራት የምትችሉት። ካልሆነም ደግሞ እንዳማራጭ ሁሉንም እንኳን መጠቀም ባትፈልጉ ማለት ነው ሩብ ያክሉ ለጥብስ አድርጋችሁ በቀረው በሩቡ ስጋ ደግሞ ከ4 እስከ 5 በርገር መስራት ትችላላችሁ ማለት ነው። ስለዚህ አሁን በርገራችንን እናዘጋጀው። የመጀመሪያ የሚሆነው የእስረኛውን ቂጣ እንወስዳለን። እሱ ላይ ማዮኔዝ ትንሽ እናደርግበታለን። ከዛ በመቀጠል የሰላጣ ቅጠላችንን እናደርጋለን። ከዛ ቲማቲም፣ ሽንኩርታችን አደረግን። ከዛ ትንሽ ቃሪያ እናደርግበታለን። ከዛ ስጋውን እናደርጋለን፣ አንዱን ሌየር ስጋ። ከዛ ቺዝ እናደርግበታለን። ከዛ ሁለተኛውን ስጋ እናደርግበታለን። ከዛ እንቁላላችን እናደርግበታለን ላው ላይ። ሽንኩርታችንን፣ ቲማቲማችንን፣ ሰላጣችንን እናደርግና በዚህ መልክ እንዘጋዋለን ማለት ነው። ብዙ ግብአቶችን ያልተጠቀምኩትኝ ዛሬ ይሄን ቪዲዮ የሰራሁት ለጀማሪዎች ስለሆነ ነው። በአምስተኝነት የምናየው የብርቱካን ኬክ አሰራርን ነው። በቤታችን ውስጥ ኬክ ስንሰራ ለምንድን ነው ሶፍትና ስፖንጅ የማይሆነው ብላችሁ በጠይቃችሁ መሰረት በቀላሉ ለልጆችም ሆነ ለአዋቂዎች የሚሆን የኬክ አሰራር ይዤላችሁ መጥቻለሁኝ። ተከታተሉኝ። የሚያስፈልጉን ግብአቶች የመጀመሪያ ዱቄት፣ ስኳር፣ ዘይት፣ ቫኒላ፣ ቤኪንግ ፓውደር፣ እንቁላል፣ ብርቱካን፣ ጨው በተወሰነ መልኩ፣ እርድና እርጎ። እነዚህን ተጠቅመን የብርቱካን ፍሌቨር ያለው ጣፋጭ ኬክ ቤታችን ማዘጋጀት እንችላለን ማለት። እናንተ አነስተኛ የሽንኩርት መፍጫ ካላችሁ በሱ ማድረግ ትችላላችሁ። እኔ ግን በጁስ መፍጫ ነው የምጠቀመው። ተራ በተራ ግብአቶችን እጨምራለሁ ማለት ነው። እነዚህ ላይ ሴት እናደርግና ከዛ የመጀመሪያ የምጨምረው እንቁላሉን ነው ማለት ነው። እንቁላል የሀበሻውንም የፈረንጁንም መጠቀም ትችላላችሁ። እኔ ሁለቱንም ቀላቅዬ ነው የምጠቀመው። 4 ፍሬ እንቁላል ተጠቅሜ ያለሁኝ። የሀበሻዋ ትንሽ ወደ ቢጫ ከለር እንድትሆን ታረጋለች። የፈረንጁ ደግሞ ምንድነው በርከት ያለ ውሃ አለው ማለት ነው ራሱን የቻለ። ምክንያቱም ኬክ ስንሰራ ውሃ አንጨምርም። ስለዚህ ይሄንን እዚህ በዚህ መልኩ
እንመታዋለን ማለት ነው። በዚህ አንድ ሙሉ ስኳር ካደረግን አንድ ሙሉ ዘይት እናደርጋለን። ከዛ የዱቄት መጠናችን ደግሞ በዚህ 4 እናደርጋለን ማለት ነው። ተመሳሳይ አይነት ጣዕም እንዲኖረን ይረዳናል። እኔ የምሰራው አነስ አድርጌ ስለሆነ በዚህ ግማሽ ያህል ስኳር እጠቀማለሁኝ ማለት ነው። ሀፍ ላይ ነው ያለው ማለት ነው። እዚህ ስኳራችንን እንጨምራለን። 3 የሾርባ ማንኪያ የሚያህል እርጎ እናረግበታለን ማለት ነው። እርጎ በጣም ስሙዝ የሆነ ቴክስቸር እንዲኖረው ያደርጋል። እንበጠብጠዋለን ማለት ነው። አሁን በዚህ ደረጃ ላይ ያለ ደግሞ ጨው ከምላችሁ በላይ በጣም ትንሽ ማለት ነው። እቺ ማደርጋት ቫኒላ የተወሰነ ያህል ይሄን ያህል ይበቃናል። ቫኒላ ጥቅሙ ምንድነው? እንቁላሉ ቃና ወደ ላይ እንዳይመጣብን። ጥሬ እንቁላል ሲሆን ምን ያህል ሽታ እንዳለው ሁላችንም የምናውቀው ነገር ነውና ቃና እንዲኖረው ይረዳናል ማለት ነው። ብርቱካናችንን እንጨምራለን ማለት ነው። ብርቱካናችንን የምንጠቀመው ያው ልጣጩን ፈቅፍቀን ነው። በዚህ ፈቅፍቆ መጨመር በፊት ልጆች እያለን ማዘር ቤት ውስጥ ዳቦ ስትጋግር ብርቱካን ፈቅፍቃ ጨምራ ነው የምትጋግረው እና ይሄኛው መፈቅፈቂያ ራሱ አልነበረም እና የጫማ የቀለም ጣሳ አለ አይደለ? የኪዊ የሚለው የሱን ክዳኑን በትንሽ ሚስማር እንደዚህ መታው እንደዚህ አይነት ነገር ታመጣው በሱ ነበረ ፈቅፍቃ የምትጨምረው ዳቦ ላይ እና በጣም ደስ የሚል የብርቱካን ጣዕም ያለው ዳቦ ነበር። የተለየ ጣዕም ነው የሚሰጠውና ባለበት ይሄ መጠን ይበቃኛል። ከዛ የፈቀፈቅነውን የብርቱካን እንጨምራለን ማለት ነው። ይሄው እንደዚህ እንደምታዩት ማለት ነው። የቀረን ዘይት መጨመር ነው። ቅድም እንዳልኳችሁ ልኬታችንን ደግሞ ዘይት እዚህ ግማሽ ላይ እናደርጋለን። ለዚህ ዘይታችንን እንጨምራለን ማለት ነው። በጣም ጥቂት እርድ፣ በጣም በትንሹ አሁን እንዳያችኋት አደርጋለሁ። ስለዚህ በዚህ መልኩ የበጠበጥነውን ወደ ጎድጓዳ ሳህናችን ላይ እንሰራበት ሳህናችን ላይ እናደርግና እንገለብጠዋለን ማለት ነው። ይሄንን እዚህ ውስጥ ያለ ዱቄታችንን እናደርጋለን ማለት ነው። በወንፊት ብታደርጉት ይመረጣል። ነገር ግን ሁለተኛውን ዱቄት ከማድረጋችን በፊት ላይ ቤኪንግ ፓውደራችንን ዱቄቱ ላይ እናደርጋለን ማለት ነው። ያው በግምት አንድ የሾርባ ማንኪያ ያህል አድርጌያለሁኝ። በዚህ መልኩ እናዋህዳለን ማለት ነው። በእጃችሁ መስራት ትችላላችሁ። ውህዳችንን በዚህ መልኩ አዘጋጅተናል ማለት ነው። ፓትራችንን እናዘጋጃለን ማለት ነው። የፓትራ ሳህናችንን እናመጣለን። ይሄንን እዚህ ላይ እስከምናደርግ ድረስ እንትናችን እንዲግል ትንሽ 30 ደቂቃ ላይ ያረኩትኝ ይሄን እስከማዘጋጅ ድረስ ማለት ነው። ፓትራው እንዳይገለብኝ ትንሽ ዘይት ፓኑ ላይ ያረጋለሁ እና ይሄንን በእንትን ማዳረስ ማለት ነው። እናዳርሰዋለን ሙሉ ትሪውን እንደዚህ ዘይት እንቀባዋለን። ከዛ ደግሞ ላይ ትንሽ ዱቄት እንነሰንስበታለን ማለት ነው። ሊጡ ሌቭል እንዲሆን እንደዚህ እናደርገዋለን። ወደ ኦቭናችን እናስገባለን። ኦቭናችን ግሏል። የምናበስለው በኦቭን ከሆነ የሚመከረው ከ20 እስከ 25 ደቂቃ ነው። ነገር ግን በተለያየ አማራጭ በድስትም ልንጋግር እንችላለን። ባለን ነገር በፓትራም ልናበስል እንችላለን። እንደዛ ከሆነ ደግሞ መድረስ አለመድረሱን እየከፈተን ቼክ ማድረግ ይኖርብናል። እናውጣው ማለት ነው። እንዳያቃጥላችሁ ጥንቃቄ አድርጉ። በዚህ መልኩ የበሰለውን ኬካችንን ወደ ሳህን እንገለብጠዋለን ማለት ነው። እንደዚህ እንደምታዩት የሆነው ያው በቃ በጣም ሶፍት ነው እንደምታዩት በጣም አሪፍ። ስለዚህ አሁን ኬካችን ቀዝቀዝ ብሎልናል፣ እንቆርሳለን ማለት ነው። ቆርሰን ውስጡን ደግሞ ምን አይነት እንትን እንዳለው እናያለን። አንደኛ ከለሩ ቢጫ ነገር ነው። ሁለተኛ ትክክለኛ የብርቱካን ቃና አለው። ቤታችሁ ሰርታችሁ መጠቀም ትችላላችሁ ይሄንን ኬክ ማለት ነው። እንደዚህ እንደ አማራጭ ደግሞ ክሬም ምናምኖችንም መስራት ትችላላችሁ። እነሱ ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው።
በመጨረሻም የምናየው የድንች ሚትቦል አሰራርን ነው። ከድንች የሚሰራ የሚትቦል ማለት ነው። ያው ስጋ ሳይኖረው በድንች ቦታውን ተክተን የምንሰራው ነው። ለሱ ደግሞ የሚያስፈልጉን ግብአቶች ድንች፣ ዘይት፣ ቫኒላ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ሮዝመሪ ቅጠል፣ ባሮ፣ የድንብላል ቅጠል፣ ጨው፣ ቃሪያ፣ እንቁላል፣ ቤኪንግ ፓውደር፣ የተፈጨ የደረቀ የዳቦ ዱቄት እንዲሁም ደግሞ ፍርኖ ዱቄት ነው ማለት ነው። ታጥቦ የተዘጋጀው ድንቻችንን ውሃ አድርገን ስቶቭ ላይ እንጥደዋለን ማለት ነው። ድንቻችን እስከሚበስል ድረስ አሁን እነዚህን ግብአቶች ተጠቅመን ስራችንን እንጀምራለን ማለት ነው። እቃው እንደዚህ አጥበን ካዘጋጀን በኋላ እያንዳንዱን ልጠን ነጭ ሽንኩርታችንን፣ ቀይ ሽንኩርት፣ ቃሪያ፣ ሮዝመሪ እና ባሯችንን አንድ ላይ እንፈጫለን፣ እንከትፈዋለን። ይህንን ቃሪያውን ከውስጡ ያለውን ፍሬ ብናራግፍ ይመረጣል። ይህንን ምግብ ልጆችም ሊመገቡ ስለሚችሉ ያን ያህል ብዙ ማቃጠል ስለሌለበት ለጣዕም ያህል ብቻ። እነዚህን እቃዎች በማንኛውም ቦታ ቀለል ባለ ዋጋ የምናገኛቸው ናቸው። ይህን ይመስላል ማለት ነው። ከትፈን ያዘጋጀነው አሁን ይህንን ወደ መፍጫችን እንጨምራለን ማለት ነው። በዚህ ደረጃ አለመን ከፈጨነው በኋላ እና በዚህ እንደዚህ ኢላማ ይሆናል ማለት ነው። ፈጫቸው ግብአቶች ይሄን ያህሉን እወስዳለሁኝ። እንቁላል እንጠቀማለን ማለት ነው። እዚህ ላይ አንድ እንቁላል ነው ያደረኩበት። በጾም ጊዜ እንቁላል አለመጠቀም ትችላላችሁ። ስለዚህ አሁን ደግሞ ትንሽ ጨው እናደርጋለን። ዳቦ ዱቄቱን እጨምራለሁኝ። የተፈጨ ዳቦ ዱቄት ከማንኛውም ሱፐርማርኬት ዳቦ ቤቶች ታገኙታላችሁ። አይ እናዘጋጅም ደግሞ ካላችሁ ዳቦውን በምጣድ ላይ አድርቃችሁ በቡና መፍጫ መፍጨት ትችላላችሁ። በዚህ መልኩ ቀላቅለዋለሁ ማለት ነው። ትንሽ ቫኒላ አደርግበታለሁ። እዚሁ ላይ ዱቄታችንን እንጨምራለን። ዱቄቱ ላይ ቤኪንግ ፓውደር አንድ ማንኪያ ከግማሽ ተጠቀምኩኝ። በዚህ መልኩ ቀላቅለን አዘጋጅተናል ማለት ነው። ድንቻችን በስሏል። ከዛ ውሃውን አጠንፍፎ መላጥ ነው ማለት ነው። ልጠን አሁን እዚህ ላይ እናስቀምጣለን ማለት ነው። በዚህ መልክ ድንቻችንን ልጠን ጨርሰናል ማለት ነው። ስለዚህ ቀጣይ የሚሆነው ቆራረጥና መዳጥ ነው ማለት ነው። በዚህ መልኩ እንደዚህ ከቆራረጥን በኋላ በሹካ ደፍጥጠን እንጨርሳለን። እጄን እጠቀማለሁ። ቀጥሎ ለምሰራው ስራ ያዘጋጀነው ግብአታችን ላይ እንጨምራለን። ስለዚህ ይሄንን እንደዚህ ያደረግን አዋህደናል ማለት ነው። ውህዳችንን በዚህ መልኩ ሰርተናል። ትንሽ እንደዚህ እጅ ላይ ተጠባበቀስ እንዳያስቸግር ትንሽ ዘይት እንጠቀማለን። ይሄው ውህዳችንን በዚህ መልኩ እያዘጋጀን እስከዛው ዘይታችንን እናሞቃለን። ይሄው በዚህ መልኩ ውህዳችንን ጨርሰናል ማለት ነው። አሁን እጃችንን ዘይት እያስነካን ማድበልበል ትንሽ ያነሳ መጠነኛ እንደዚህ ያህል እያነሳ መጠናችንን እኩል ብናደርገው የተሻለ ነው። በዚህ መልኩ አድበል ብለን ጨርሰናል። ዘይታችንም እንደምታዩት ፈልቷል። በደንብ መፍላት አለመፍላቱን ቼክ ለማድረግ ያህል ብቻ ትንሽዬ እንቆርጥና ጨምረን እናያለን። ስለዚህ በበቂ ሁኔታ ፈልቶልናል ማለት ነው። የሚሆነው ይሄንን ውስጡ መጨመር ነው ማለት ነው። እጃችሁ እንዳያቃጥላችሁ ጥንቃቄ በማድረግ እንደምታዩት አስገብተን ጨርሰናል። እያገላበጥን እናበስሏለን ማለት ነው። እንደምታዩት እየበሰለልን ነው። ያው እንደምታዩት እንደዚህ አጋም እየመሰለ እየበሰለልን ነው። ስለዚህ አሁን እጄ እኩል ስላልጨመረው ግማሹ በደንብ ቀይ ግማሹ ፈዛዛ ስለሆነ ቀደም ብሎ በስሏል፣ ግማሹ ደግሞ ትንሽ ይቀራል። ስለዚህ ያኛው በጣም እንዳይጠቁርብን ከውስጡ እንለቅመዋለን ማለት ነው። ከዛው ሳህናችንን እንደዚህ እናዘጋጃለን። ጥሌያችንን እናመጣለን ማለት ነው። እንደዚህ ያደረግን ከውስጡ ይሄው የደረሱትን በደንብ ድርቅ እንዳይልብን ከውስጡ በዚህ መልክ እንለቅማለን ማለት ነው። በዚህ በመጥበሻው በቺፕሱ መጥበሻ ቢሆን አንዴ እሱ ላይ ደርድራችሁ ፊቱ ላይ እኩል ጨምራችሁ እኩል በዛው ታወጡታላችሁ። እሱ ለሌላችሁ ሰዎች ግን በዚህ መንገድ መጠቀም ነው። ሚትቦልም በተለያየ ድግስ ላይ በስጋ የተሰራ አይታችሁ ይሆናል። ነገር ግን ስጋ በሌለበት ሰዓት በጾም ወቅትም ሊሆን ይችላል። አለበለዚያ ካላስፈለጋችሁም ቶሎም ካላገኛችሁም ቦታውን በድንች ተክታችሁ እንደዚህ መስራት ትችላላችሁ ማለት ነው። ስለዚህ በዚህ መልክ ለቅመን ጨርሰናል ማለት ነው። እዛ ሳህናችን ላይ እንገለብጣለን። ያ ሶፍት ከስር የምናደርገው ወይ ሶፍት ወይ ወረቀት ወይ ጋዜጣ የምናደርገው ዘይቱን ከውስጡ መጥቶ እንዲጨርስልን ነው። በዚህ መልኩ ቆንጆ አድርገን አቅርበነዋል። አሁን እላው ላይ ካቻፕ ትንሽ እናደርግበትና እንቀምሷለን ማለት ነው። እንደምታዩት በጣም ቆንጆ ነገር የሚሰራ ነው። ያው ውስጡን እንደምታዩት በስሏል። እዚህ እንቀምሷለን ማለት ነው። በጣም ይጣፍጣል።